መስታወት በቀን ስንት ጊዜ ይመለከታሉ? ወይስ አንድ የሰውነት ክፍሉን ሰዎች እንዳያዩት ሁል ጊዜ ይሸፍናሉ? ይህ የውበት ጉዳይ ብቻ ሳይሆን የአእምሮ ጤና ችግርም ሊሆን ይችላል። ቦዲ ዲስሞርፊክ ዲስኦርደር ወይንም የሰውነት ቅርጽ ግንዛቤ መዛባት ሊሆን ይችላል። ይህ ማለት በመልካችን ላይ ወይም በሌላ የሰውነት ክፍል ላይ ትንሽ ወይም ሌሎች ሰዎች የማያስተውሉትን ጉድለት በጣም በመጨነቅ የሚመጣ የአእምሮ ችግር ነው። ምልክቶቹ፣ አንደኛ መስታወት ደጋግሞ ማየት ወይም ማየት አለመፈለግ ነው። ሁለተኛ መልክን ሁል ጊዜ ከሌሎች ማነጻጸር። ሶስተኛ እንዴት እመስላለሁ ብሎ በተደጋጋሚ መጠየቅ። አራተኛ የሚያሳስቡትን የሰውነት ክፍል በኮፍያ፣ በሻሽ ወይም በብዙ ሜካፕ ለመሸፈን መሞከር። አምስተኛ የውበት ሕክምና ደጋግሞ መፈለግ ነገር ግን አለመርካት ነው። ምልክቶቹ መቼ ሊጀምሩ ይችላሉ? እነዚህ ምልክቶች ብዙ ጊዜ በጉርምስና ዕድሜ ይጀምራሉ፣ በተለይም ከ12 ዓመት በኋላ። ጥናቶች እንደሚያሳዩት 60% ገደማ ሴቶች በዚህ ጉዳይ ይጨነቃሉ። ሕክምናው፣ ይህ ችግር ሊታከም ይችላል በስነ ልቦና ሕክምና እርዳታና አስፈላጊ ከሆነ ደግሞ በሌሎች ሕክምናዎች። እናንተስ እንደዚህ ሰው ታውቃላችሁ? በኮመንት ላይ አሳውቁን። ተጨማሪ የጤና መረጃ ለማግኘት ፎሎ ያድርጉ።